ለልጅ የሚወረሰው ብቸኛው ትልቁ ሀብት ምንድነው? ሃይማኖት ነው። ጥጃ ብታወርሱት ይሞትበታል። ሳንቲም ብታወርሱት ጠጥቶ ነው የሚጨርሰው። እንኳን አረቂ በበዛበት ዘመን ይጨርሰዋል፣ ሁሉ ያልቃል። መሬትም ይወረሳል፣ ይሸነሸናል። እንኳን በሜትር የተለካ መሬት ሀገርም እየተሸነሸነ ነው። የማያልቅ ነገር ሃይማኖት ነው። እግዚአብሔር ነው ማውረስ። እግዚአብሔር ነው ወቀው ልጄ። ጆሮ የሰጠህ እግዚአብሔር ነው። ዓይን የሰጠህ እግዚአብሔር ነው። እጅ የሰጠህ እግዚአብሔር ነው። እግር የሰጠህ እግዚአብሔር ነው። የምታስብበት ልብ የሰጠህ እሱ ነው። አይምሮ የሰጠህ እሱ ነው። አፍ የሰጠህ እሱ ነው። ዝናብ አውርዶ አብቅሎ የሚመግብህ በፀሐይ ያበሰለልህ እግዚአብሔር ነው። እናትም አይፀን ታቅፈህ እኔ በሆዴ ተሸክሜ ሳለ ታፍነህ እንዳትሞት የጠበቀህ እግዚአብሔር ነው ብሎ ለልጅ ሃይማኖትን ማስተማር ይገባል። እናንተ እጅ እግር ስላልሰጣችሁት ይሄ አይጠፋችሁም። ባይሆን ዮሐንስ ወንጌል ማቴዎስ ወንጌል ባትሉ ይሄ አይጠፋችሁም። እግር የሰጣለ ለልጁ የለም። ይሄን የሰጣ አምላክ አለህ ብሎ ማስተማር ይገባል። ክርስቲያን ነህ ብላችሁ ማስተማር ይገባል። እግዚአብሔር ድህነትን ይዞ ጉዞ የጀመረባት ገብቶ የከተመባት የድህነት ሀገር፣ የፈውስ ሙዳይ፣ የሃይማኖት ከተማ በቤታችን ናት። አንደበቷ ክርክም ያለ ነውር የሌለባት እውነት ጠባቦት እህት ዘልዕቀት በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራት ትዕቢት የሌለባት እህት ጥበብን የተመላች እወቁኝ የማትል ልጇ በሆሳዕና እንኳን እንደው ግርግር ሰው ሁሉ ሲበዛ ግን የአምላክ እናት ፊት አድርጉኝ የማትል በትህትና እስቲ እዚህ ላይ እመቤታችን እንዲህ አለች ተብሎ ሰምታችኋል? ሐዋርያት አነጠፉ፣ ገሌ ፊት ሄደ፣ ጴጥሮስ እንዲህ አለ ሲባል እሷ እንዲህ ነኝ የማትል ይሄ አይገባኝም ይሄ ይገባኛል የማትል ስደት አይገባኝም ሳትል የተሰደደች መልካም ነገር ይገባኛል አክብሩኝ የማትል ትህትናን የተመላች ወርቅ ለመናዋ ወርቅ ነው ማለት ስጋዋ ወርቅ፣ ነፍሷ ወርቅ፣ ህሊናዋ ወርቅ፣ ልቧ ወርቅ፣ ሕዋሳቷ ወርቅ፣ ስሟ ወርቅ፣ ሁለንተናዋ ገንዘብ የሆነ ጸጋን የተመላች እጅ እግሯ ገንዘብ የሆነ ናት እመቤታችን። አልብኪ ነውር ወይ ምንትኒ በላይሌኪ ኩለንታኪ ሰናይት እንታቤ ወዳጄ ሁለንተናሽ ውብ ነው ምንም ነውር የለብሽም ብሏታል። ልጇ መትም አይኖራችሁ ዕውቀትም አይኖራችሁ ጤናም አይኖራችሁ ሀብትም አይኖራችሁ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃናል። ምንም ነገር እውነት እንዲህ አለ ቅዱስ ቄርሎስ የአክል ሃይማኖት ዘአልቦ ጥልቀት ወእምነት በቅድስት ድንግል ከመ ይእቲ ወላዲተ አምላክ። ዘአልቦ ጥልቀት ጥርጥር የሌለበት ሃይማኖት ለምንም ነገር ይበቃል። ማርያም ወላዲተ አምላክም ናት ብሎ ማመን ለሁሉም ነገር ይበቃል። ለልብስ ይበቃል፣ ክርስቶስ እንለብሳለን። ለምግብ ይበቃል፣ የሕይወት እንጀራ ልጇን እንበላለን። ለሁሉን ይበቃል። ለጥበቃ ይበቃናል። መልካም እረኛ ልጅ አላትና በእሷ ይጠብቀናል። ስለዚህ ምንም የሚጎልብን ነገር የለም። ሰው ማርያምን ከወደደ የሚያጣው ነገር የለም። እመለመን ያለብን የእናትህን ፍቅር ጨምርልን ብለን ነው። መጸለይ ካለብን እሷ ነው። በኃጢአት የመረረው ሕይወታችን ራሱ ሊጣፍጥ እንደችለው ጥይምተ ስም ማርያም በልቡናችን ያደረች እንደሆነ ነው። እሷ ስታድርብን መራራው ንቅል እያለ ይጠፋል። መራራውን ሕይወታችን መራራውን ኃጢአታችን በእናቱ በጣፈጠው ስሟ ነቅሎ ይጣልልን መድኃኒዓለም።